ከራማቸው ነው ምናምን አይነት ነገር ደግሞ የምን ከራማ ነው የሞተ ሰው ከራማ ምናምን ብዬ ወደ ሙስሊሞች ቂብላ እንዴት ይዞራሉ ምናምን በቃ ይሆናል አይደል? ልክ እንደዛ እንደሚያማትቡት ያማትባሉ በቂልባ በኩል ማለት ነው። ከዛ በማግስቱ ደግሞ በቃ አሁንም ማታ ላይ አለቀስኩኝ። አረ ፈጣሪ የሆነ ነገር እባክህ ምሕረትህን ለግሰኝ። እኔ በዚህ እድሜ ምን ወንጀል ሰርቼ ነው በዚህ በትንሽ እድሜ እንደዚህ የምታሰቃየኝ አይነት ነገር የሆነ በእንባ የተሞላ በጩኸት የተሞላ የሆነ የዛ አይነት ነገር ነበረ ዱዓ ሳደርግ የነበረው። ከዛ በኋላ ልክ በቀኝ በኩል የሆነ ሰው ቁርአን እያቀራኝ በግራ በኩል ደግሞ ጥቁር ሰው ሆኖ እሱ የሚናገርሽ ነገር አትስሚ፣ እሱ የሚናገርሽ ነገር ስህተት ነው ሲለኝ አየሁ። ከዛ ልክ በ8ኛው ቀን ነው ወር በ15ኛ ቀን ወደ ሸሃዳ ገባው ማለት ነው። ራሴን አስጨንቄ ከጥናቱም ከጥያቄውም በኋላ እንግዲህ እስልምና ላይ ያለ ጥያቄ አንድም ነገር አልቀረ፣ ክርስትና ላይ ያለ ጥያቄ አንድም ነገር አልቀረም። ከሁለቱም መጽሐፍቶች እንዳጠቃላይ ተመልሶልኛል። ያልጠየኩት ነገር የለም። መስቀሉ በሉት፣ እንጨቱ በሉት፣ ድግሩ በሉት፣ ጽላልኖ በሉት፣ ሁሉም ጥያቄ ጠይቄያለሁኝ። እንቅልፌን አጥቼ አይኔ ያብጥ ነበር አንዳንድ ጊዜ ጥያቄ በማውጣትና በማልቀስ በማየት ማለት ነው። ባይብልን አንብቤው አይገባኝም። በቃ ብዙ የምቸገር ልቤ ተቸግሮ በነበረበት ሰዓት ማለት ነው። ከዛ በኋላ ከዚህ ጭንቀት በኋላ እስልምና መቀበል አለብኝ ብዬ ወሰንኩኝ። ጓደኛዬ ጋር ደወልኩላትኝ እና ሻሃዳ ሊይዝ ነው ምናምን ስላት፣ ኧረ በፍጹም አንቺ አትይዥም፣ አንቺ ሻሃዳ ልትይዥ ምናምን ነገር አይነት ነገር። አዎ ሻሃዳ ሊይዝ ነው። ኧረ በፍጹም አንቺ አታድርጊውም፣ አንቺ ዝም ብለሽ ከዛው ከመጽሐፍ ጋር ተርመጥመጭ እንጂ ምናምን አይነት ነገር ነው። ከዛ በኋላ ያቺ በመልስ ትመልስልኝ የነበረችው ጓደኛዬ ጋር ስደውላት ሻሃዳ ምናምን ስላት በተምሬ ጋር ደውይላት አለችኝ። እሷ ጋር ደግሞ ደውዬላት ነበር፣ ቀለደችብኝ። ግን ከምርሽ ነው አይደል አለችኝ። አዎ ከምሬ ነው። እንዳጠቃላይ ወደ ሻሃዳ ተገባ ማለት ነው። የሻሃዳው ቀን በጣም ደስ የሚል ቀን ነበረ። ሻሃዳ ሲይዝ ሰውየው ጥያቄ ጠየቀኝ፣ አንዳንድ ጥያቄዎችን ክርስትና ምን አተሽ ነው የምትወጪው? ምን ጎድሎች ነው አይነት ነገር ነበር የጠየቀኝ። ያው ኢየሱስ ክርስቶስን እንደ ነብይ ተቀብያለሁኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምንም እንደ ነብይ ተቀብያለሁ። እናቱ ማርያምም ኢሳ ብን መርየም ዐለይሂ ሰላምን በተአምር እንደወለደችው ባይብልም ላይ እንዳለው ልክ እስልምናም ላይ ያለውን ነገር ተቀብያለሁኝ። የነቢያቶች ሃይማኖት እንደሆነ ተረድቼና አንብቤና አጥንቼ ነው የመጣሁት። ስለዚህ እስልምና መቀበል እፈልጋለሁ አልኩት። እርግጠኛ ነሽ መልሰሽ አታፈነግጭም ወይ ደግሞ ለትዳር አይደለም ወይ ደግሞ ለጓደኛ አይደለም አይነት ነገር ነበር የጠየቀኝ። አይደለም በፍጹም ስላሴም ጣዖት እንደሆነ ተረድቼ ሁሉንም ነገር አገናዝቤ ስለሆነ የመጣሁት አልሐምዱሊላህ እስልምና መቀበል እፈልጋለሁ አልኩት። ከዛ በኋላ ሻሃዳ አስያዘኝ ማለት ነው። ከሻሃዳ በኋላ የነበረው ነገር መልካም ነበረ። የመጀመሪያ ጊዜ ለአላህ ስጁድ ስወርድ ውዱእ አድርጌ ተጣጥቤ በጣም ደስ የሚል ነገር ነበር። ልክ ሸክሜ ከላይ ላይ የረገፈልኝ ያህል ነው የተሰማኝ። አንደኛ ወደ እስልምና ውስጥ ስንገባ ካለመኖር ወደ መኖር ነው የምንመጣውና የዛለት የወረደልኝ ሸክም በጣም ደስ የሚል ነገር ነበር። አልሐምዱሊላህ ነገራቶችን ለአላህ መናገሩ፣ ነገራቶችን ለአላህ ሱብሓነሁ ወተዓላ ማድረሱ ያኔ ስጁድም ሆነ መገዛትም ሆነ ለአላህ እንደሆነ የዛለት አበቃ። ብቻ አላቅም በምን አይነት አረዳድ እንደምነግራቸው አላቅም። የሻሃዳው ላይ ትንሽ ስለሚከብድ ማለት ነውና እንደ አጠቃላይ ሳሳጥርላችሁ ይህን ይመስላል ማለት ነው። የጃማ አዲስ አለሽ ያን አይደል ከሰዎች ትገለያለሽ፣ ከሰዎች ጋር ትርቂያለሽ። ያን አይነት ነገር ነበርና በሆነ አጋጣሚ ነው ከዛ በኋላ ምንም ራሱ ወደ መፈለጉ ዓለም የመጣሁት 3 ዓመት ነው። ቁርአንን በአመት ከ6 ወር ነው የጨረስኩት ማለት ነው። ቀርጬ ያኔ በነዘር ማለት ነው። ይሄ ገና አልጀመርኩም።
እሺ ክርስትና ባላፊ ሳልነግርሽ ብዙ ስዕላ ለብዙ ታቦቶች ተስያለሁ። ለገብርኤል ብትይ ለሚካኤል ብትይ ያኔ እንዳጠቃላይ ብሬ አልቋል። ለጥላ መግዣ ታያለሽ። በአመቱም እሰላለሁኝ፣ በአመቱም ጥላ ገዛለሁኝ። ይህን ያህል አስገባለሁ ላለሁኝ አስገባለሁ። ለአቦ ለአቡነ ገብረ መንፈስ ቅዱስ ማለት ነው፣ ለሚካኤል፣ ለገብርኤል፣ ለማርያም፣ ለእነዚህ ነገሮች በጣም በቃ እወዳቸዋለሁም ስለት አስገባለሁኝ። ግን እነዛን ነገሮች ታዲያ ማርያምን እንዴት አገኘሻት እንደ እስልምና ካልሽኝ በቃ የሚገባትን ቦታ ነው አላህ ሱብሃነሁ ወተዓላ የሰጣት። አንደኛ በስሟ የቁርአን አያ ሰይሞላታል። እንደገና ከዓለማት ሁሉ አንጽቷታል አላህ ሱብሃነሁ ወተዓላ። ልጇን ኢሳ ብን መርየምን የዋለለት ጸጋ በጣም ትልቅ ጸጋ ነው። በልጅነቱ አላህ ሱብሃነሁ ወተዓላ ለእናቱ ጠበቃ እንዲቆም አድርጎታል፣ እንዲናገር አድርጎታል። ወደ ክርስትና ስትመጪ ግን ስትፈላሰፊና ስትመራመሪ ኢየሱስ ክርስቶስ ተአምረን ያደረገው መቼ ነው ስትይ በ30 ዓመቱ ነበር እንዴ። ያኔ እንዳምን ያደረገኝ አንዱ ትልቁ ነገር ቢኖር ይሄ ነው። ኢየሱስ በህፃንነቱ ታምርን ሰርቶ እንደው እንደ እስልምና ኢየሱስ አምላክ ነው ቢባል ራሱ ኦልሬዲ ልቀበለው እችላለሁ። ለምን ታውቂያለሽ? በህፃንነቱ ተአምር ያደረገ ብቸኛ ፍጡር ኢሳ ብን መርየም አለይሂ ሰላም ነው፣ እንደ ቁርአን ማለት ነው። እንደ ባይብል ስትሄጂ ግን ኢየሱስ ክርስቶስ ይዋሻል። ኢየሱስ ክርስቶስ ሌባ ነው። ኢየሱስ ክርስቶስ በቃ ብዙ አይነት እነዚህን ነገሮች እንድራመዳቸውና ኢየሱስን እንዳልቀበል ያደረገኝ ባይብል ትልቁ ነገር አንዱ ይሄ ነው። አሁንም ሪፖርት እንዲያደርጉ የጀማ ደግሞ አሁን የሆነ ነገር እየፈለፈልኩኝ ነው እና ኮፒ ሊንክ አድርጉ። እና ይህን ነገር እንዲዘለው ያደረገኝ እንዳልቀበለው ያደረገኝ ይሄ ነገር ነው። ሌላው እነማ ስዕላዲኖችን ሌሎች ነገራቶችን እንዳልቀበላቸው ያደረገ ትልቁ ነገር ባይብልን ማየቴ ነው። ባይብል ላይ ዘጸአት ላይ ዘዳግም ላይ ዘሁልቁ ላይ ጣዖታቶችን በፍጹም እግዚአብሔር ይቃረናል። እንዲሁም ለጣዖት የሚሰዋ እንዲገደል ያዛል። እነዛን ነገሮች እንዲተዋቸው ለአንዱ አምላክ ብቻ እንደሚሰግድ በቃ እንዴ ለእኔ ብቻ ስግዱ እኔም ብቻ ተገዙ ነው እኮ የሚለው ባይብል ላይ ያለው አምላክ። ልክ ያኔ በቃ ቁሉ ላኢላሃ ኢለላህ ቱፍሊሁን እንደሚባለው ባይብል ላይ እግዚአብሔር የሚባል አምላክ ባይኖርም በዓለማችን ላይ ያኔ እንዴት ነው አረዳዴን ልነግርሽ የምፈልገው እነዚህ ነገሮች እንድታያቸው ወይም ደግሞ ከጭንቅላትሽ ውስጥ ድፋይ እንድታደርጋቸው ያደርግሻል ማለት ነው። በቃ አንደርስታንድ ታደርጊዋለሽ ከራስሽ ጋር ማለት ነው፣ ታብላሊዋለሽ። እና እነዚህ ነገሮች ትቻቸው የወጣሁት በዚህ ኮንቴክስት ነው፣ ከባይብል ጋር እና ከቁርአን ጋር በማዛመድ ነው ነገራቶችን የተውኳቸው። ያን እንዳጠቃላይ ስልሽ ማለት ነው ትቻቸው ገባሽ አይደል? ለምሳሌ ያክል ጥቅስ ልስጣችሁ። የማቴዎስ ወንጌል ምዕራፍ 15 ቁጥር 26 አካባቢ ላይ እናንተ ቡችሎች፣ እናንተ የእፉኝት ልጆች እያለ ኢየሱስ ክርስቶስ ሲሳደብ ነበር። ሴትዮዋ እንደውም የሆነ ልጇ ታሞባት እንዲረዳት ምናምን በጠየቀችው ጊዜ የሆነ ጥያቄዋን አልመለሰላትም። ይሆን እንደ ሐዋርያቶች ከለመኑት በኋላ ካበሉት በኋላ ነበር ነገሮችን ያደረገላትኝ። እና እፉኝት ማለት በጣም ክፉና ከእናታቸው ማህፀን ሲወጡ ቡጭቅጭቅ አድርገዋት ነው የሚወጡትኝና ልክ እንደዛ ናችሁ እናንተ እያለ እናንተ ቡችሎች ናቸው እያለ ከዛ ሴትዮዋ ምን ትላለች? እንዲህ ለውሻም እኮ ያኔ ፍርፋሪ ይሰጠዋል እኮ ለቡችላ ምናምን እያለች እንትን ትለው ነበር፣ ታባብለው ነበር ማለት ነው። እና ከዛ አንጻር ነው። እንዲሁም ዮሐንስ ወንጌል ላይ የሆነ ጥምቀት ክብረ በዓል ነበር ነው፣ የፋሲካ ክብረ በዓል ሄዱ እናንተ እኔ አሁን ሰዓት ያልደረሰም ካላቸውም በኋላ እሱ ደግሞ በሌላ ቦታ ተከሰተ ማለት ነው። ስለዚህ ይህም ዋሽቷል ማለት ነው። ሌላ ደግሞ ምንድነው የሰረቀው ከተባለ አህያ ሰርቆ ነበር ኢየሱስ ክርስቶስ። በማስረጃ ነው የምንነግራችሁ። እና እንዳጠቃላይ ይሄ ነው። እሺ ቀጣይ ጥያቄዎች ጠቀስ አድርጌያቸዋለሁኝ። ለምሳሌ ሱለይማንን ወይም ደግሞ ሰለሞንን ባይብል ላይ ያየሁትኝ ነገር በጣም የወረደ ነገር ነው። ዘፍጥረት ላይ ሳነብ ባየሁት ኮንቴክስት በጣም የተናደርኩበት ያዘንኩበት ጥቅስ ቢኖር በዛን ሰዓት የተደበርኩበት እንደ ጥያቄ ማንስቼ ቄሶችን የጠየኩት ጥያቄ ነበረ። ዘፍጥረት ምዕራፍ 19 ከቁጥር 30 እስከ 35 ያለው ሉጥ አለይሂ ሰላም ከልጆቹ ጋር ተኝቶ ዝሙትን ዘሙቶ ወልዶ ከሁለት ልጆቹ ጋር እንደወለደ ያኔ ይሄ ነብይ እንግዲህ ወደ ቁርአን ስመጣ ትክክለኛ ቦታውን የያዘ ነብይ እንደሆነ ተረድቻለሁኝ። ቦታውን የያዘ ነው ስልሽ አላህ ሱብሃነሁ ወተዓላ በቃ በልቅናው አክብሮታል ማለት ነው። ጥበብ የተሞላበት ነብይ እንደሆነ። ሱለይማን ደግሞ እንደ ባይብል ስመለከተው ሴሰኛ ነው። ብዙ ሚስቶች አሉት፣ ብዙ ቁባቶች አሉት። እንዳጠቃላይ ጣዖትም ያመለከ
ነው እዛ ጋር። እንደውም ደግሞ ጣዖት አምላክ የሆነ መጽሐፍንም እንደጻፈ አይቻለሁ ባይብል ላይ። ነገር ግን ወደ እስልምና ስመጣ ቅድም እየጠቀስ አድርጌው አልፌያለሁ። ሱረቱ በቀራ ምዕራፍ 2 ቁጥር 102 ላይ ሰይጣናቶች እንጂ የካዱትኝ ሱለይማን አልካደም ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ትክክለኛ ቦታውን አግኝቷል ማለት ነው። ታታሪ ነብይና ለጌታው ምን ያህል ያኔ አመስጋኝ ባሪያ እንደነበረ ተረድቻለሁ ማለት ነው። ሌላው ገብርኤልን በተመለከተ ትክክለኛው ቦታውን አላህ ሱብሓነሁ ወተዓላ ሰጥቶታል። ማለቴ መላእክቶችም ለፈጣሪ ወይም ደግሞ ለእግዚአብሔር እንደሚሰግዱ ባይብልም ላይ ቢጠቀስም ግን እዛ ጋር ያለው አረዳዱ ትንሽ ስለሚያስቸግር ቁርአን ላይ ግን ለነቢያቶች ወህይ አውራጅ እንደሆነ ለነቢያቶች በተለያየ ጊዜ እየመጣ ድርሻቸውን እንደሚያደርስ ስራው በሙሉ እንዳጠቃላይ ተገልጦ ራሱ የተቀመጠ ነገር ነው። ባይብል ላይ ግን ስትሄጂ የመላእክቶች ስራ ራሱ እንዳጠቃላይ ብዙም የተጠቀሰ ነገር አታገኝም ማለት ነው። አታሪጉም እዛ ጋ ግን ወደ ቁርአን ስትመጪ ማሻአላ ቦታቸው አለ። ማነው ጅብሪል ምን እንደሚሰራ፣ ሚካኤል ምን እንደሚሰራ፣ ሌሎችም መላእክቶች ምን እንደሚሰሩ፣ የሞት መላእክቶች ምን አይነት ስራ እንዳላቸው እንዳጠቃላይ ሁሉም ስራቸው ተዘርዝሯል። እንግዲህ ነቢያቶችም የራሳቸውን ቦታ አላቸው፣ መላእክቶችም የራሳቸው ቦታ አላቸው። ወደ ባይብል ግን ስትመለሺ ባይብል ደግሞ አጨማላልቆ ነው ያሳለፋቸው። ግማሹን ዝሙተኛ፣ ግማሹን ሌባ፣ ግማሹን ዘራፊ፣ ግማሹን በቃ እንደፈለግ አድርጎ ነው እንትን ያላቸው እና እኔ ባይብል ላይ ያለውን ነገር ፈጣሪ የተሰደበበት ኢየሱስ ክርስቶስ አሁን ስል ተብሏል እንደ ባይብል ማለት ነው። ስለዚህ ቁርአን ላይ ነቢያቶችም ትክክለኛ ቦታቸውን አግኝተዋል ነው ለማለት ያክል ነው። ስለዚህ ከዛ አንጻር ነው የተረዳሁትኝ አዲስዬ። አሁን አንቺ እያልሽኝ ያለሽው ቁርአን ከባይብል ኮሬክት ተደርጓል ነው ሀሳብሽን ስረዳው አይደለ አዲስዬ? ማለቴ እሱን ያው ቅድም እየጠቀስ አድርጌዋለሁኝ ኤርምያስ 8:8 ላይ ያኔ ኦሪት እንደጠፋች ተናግሯል ባይብል ላይ ማለት ነው። እንዲሁም ዕዝራ 2:23 ላይ የአባቶቻችን ኦሪት ጠፍታለች ብሎ ቃል በቃል አስቀምጦታል ማለት ነው። ታዲያ እንዴት ተረዳሽው ትክክለኛ የአምላክ ቃል እንዳልሆነ ቁርአን ከእሱ እንዳልኮረጀ ብትይኝ ሙሉ ለሙሉ መምጣት አለባቸው። እነዚህ አባቶቻችን ኦሪት ጠፍታል የሚሉትኝ ጥበብ ተሳስታለች የሚለው ነገር እንዲሁም ደግሞ መኃልየ 5:5 መኃልየ 10:10 ሕዝቅኤል 23:1 ዘዳግም 23:1 እነዚህ ነገሮች መምጣት አለባቸው። ብልግናውም ቁርአን ላይ አብሮ ሊመጣ ይገባ ነበር ማለት ነው። ቁርአንን ታዲያ እንዴት ተረዳሽ የአምላክ ቃል ከሆነ መሆን አለመሆኑን እንዴት አወቅሽ ልትይኝ ትችላለሽ። አላህ ሱብሓነሁ ወተዓላ በመጀመሪያ ራሱ ስትገቢ ደስ የሚለው ነገር ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም እያለ በብዙ ቦታዎች ላይ ነው የተናገረው ማለት ይህ መጽሐፍ ካለ እንዴ በብዙ ቦታዎች ላይ ይህንን መጽሐፍ ካለ ለመሆኑ ጥርጥር የለበትም፣ ለሰዎች መመሪያ ይሆን ዘንድ አወረድ ነው፣ ለሰዎች መገሰጫ ይሆን ዘንድ አወረድ ነው፣ ለሰዎች ማስፈራሪያ ማብሰሪያ ይሆን ዘንድ አወረድ ነው እያለ ነው እንትን የሚለውና እዛ ጋር ወደ ባይብል ደግሞ ስመለስ እንዲህ አይነት ነገር የለም። ራሱ ባይብል ላይ ስትመለከች መጽሐፉ ከየት መጣ እንዴ? ወደ ማቴዎስ ስትገቢ የኢየሱስ ዘር ሐረግ ይልሻል። ወደ ሉቃስ ስትገቢ ደግሞ እንዴ ካፖርቴን አምጣልኝ እያለ ይጽፍልሻል ደብዳቤ ጳውሎስ ማለት ነው። ወዴት ነው የሚወስደው? የምን ካፖርት ነው? ይሄ ነገር ቁርአን ላይ መምጣት አለበት። ወደ መኃልየ ስትገቢ እንዴ ጅንጅን አለ። እነዚህ ነገሮች አብሮ ቁርአን ላይ መምጣት ነበረባቸው፣ መጻፍ ነበረባቸው፣ መካተት ነበረባቸው። ወደ ዘዳግም ስትሄጂ እንዴ ነውር ነገር አለ፣ ያም እዛ ጋር መካተት አለበት። ወደ ሕዝቅኤል ስትሄጂ የእግዚአብሔር ሚስቶች አሉት ምናምን አይነት ነገር አላህ ሱብሓነሁ ወተዓላ ደግሞ እኔ ሚስት የለኝም ብሏል። ስለዚህ ከዛ ተጋጨ ማለት ነው። ለፈጣሪ ሚስት ይገባዋል እንዴ? ፈጣሪ ያገባል እንዴ? ምን ሊያደርግለት ነው? ዓለማትን የፈጠረ ሰማይና ምድርን የዘረጋ ፈጣሪ እንዴት ይሄ ነገር ሊሆን ይችላል? ምንድነው ጥያቄ ለራስሽ ይፈጥርብሻል። ስለዚህ ከዛ አንጻር ተረድቻለሁ። ሌላው የፈጣሪ ሚስቶች አመንዝረውበት ነበረ፣ ሻፍደውበት ነበር። እንደዚህ ነገሮች ቁርአን ላይ መካተት ነበረባቸው። እንዲሁም ሉጥ አለይሂ ሰላም ዘዳግም 19 ከቁጥር 30 እስከ 35 ከልጆቹ ጋር ተኝቶ እንደዘሞተና ከልጆቹ ልጅ እንደወለደ ይናገራል ማለት ነው። እነዚህ ነገሮች መካተት አለባቸው። እንዳጠቃላይ በቃ ብዙዎቹ ነገሮች መካተት አለባቸው ኮሬክት ካደረገ ከባይብል ቁርአን ማለት ነው። ለዛም ነው ቡኻሪ ላይ ለምን የመጽሐፍን ሰዎች ትጠይቃላችሁ? ለነቢያቸው የተወረደ ቁርአን አለ አይደለም ምን እንድትቀሩት እነሱ እኮ በእጆቻቸው ጽፈው በርዘውታል ብሎ ኢብኑ አባስ ረዲየላሁ ዐንሁ ተርኳል ማለት ነው። ስለዚህ
ለዚያ ነው አምላካችን አላህ ሱብሓነሁ ወተዓላ ቁርአኑ እንደተበረዘ ሱረቱል በቀራ ምዕራፍ 2 ቁጥር 174፣ 79 እና 75፣ ሱረቱል ማዕዳ ምዕራፍ 5 ቁጥር 13 እንዲሁም ሱረቱል ኢምራን ምዕራፍ 3 ቁጥር 78፣ 73 ላይ በቃ በጣም ብዙ ቦታ ላይ ይሄ ባይብሉ እንደተበረዘ እና ብጥቅጥቁ እንደወጣ ነግሮናል ማለት ነው። ለዛም ነው ሱረቱ ኒሳ ምዕራፍ 4 ቁጥር 82 አካባቢ ይመስለኛል ይህ ቁርአን የሚመስለው እንኳን አንዳች የለም፣ የሰዎች ንግግር ቢኖርበት ኖሮ ብቻ ተሳሳትኩ መሰል እና እዛ ጋር እንዳልተበረዘና ግጭት እንደሌለበት ብቻ ይናገራል። ጥቅስ ተሳስቻለሁ መሰለኝ ብቻ ሱረቱ ኒሳ ምዕራፍ 4 ላይ ነው ያለውና የሰዎች ንክኪ እንደሌለው ቁርአን ይናገራል። ሌላው አላህ ሱብሓነሁ ወተዓላ ቁርአንን ራሱ እንደጠበቀው ቁርአንን እኛ ወረድነው እኛው እንጠብቀዋለን ብሏል። ስለዚህ በዚህ መልኩ በዚህ ሁኔታ ነው የተረዳሁትኝ። ምክንያቱም ቁርአን ከባይብል ከኮረጀ ብልግናዎቹም ነውሮቹም ምናምንቴዎቹም በቃ እኔ ጀነራሊ ሁሉም ነገሮች 485 ሁሉም ነገሮች ይገባሉ። እነዚህ የጠቀስኳቸው ጥቅሶች በሙሉ ብልግናውም በቃ እንዳጠቃላይ ባይብል ላይ ብዙ ብልግና ነገሮች አሉ። እነዛ ነገሮች በአጠቃላይ ተጠቅልለው ወደ ቁርአን ይመጡ ነበር ማለት ነው። አሰሱም ገሰሱም ይመጣ ነበረ። ግን ጥርስና ምላሱን ነቅለሽ ስትመለከች ቁርአን ላይ ከአምላካችን አላህ ሱብሓነሁ ወተዓላ ብቻና ብቻ እንደሆነ ትረጃለሽ ማለት ነው። ጨርሻለሁ። አበዛሁት። የመጀመሪያው ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ አሉ ወይ ወይም ደግሞ የሉም ወይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያው ዘዳግም 18 ላይ እንዳንተ ያለ ነብይ ያስነሳለሁ ብሏል። ያው ከእስራኤል ወንድሞች ማለት ነው። እሳቸው ያው ያ ማለት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም የኢስማኤል የልጅ ልጅ ናቸው። እዛ ጋር ግን ለማን ነው ለማን ነበር የሚሉት? ያኔ ለሆነ ነብይ ይሉታልና ድርብ ትንቢት ነው። እዛ ጋር ለኢየሱስም ይጠቀሙበታል፣ ለሌላም ነብይ ይጠቀሙበታልኝ እና አይሁዶች ወይኔ ጠፋኝ የሰውየው ስም እንዳጠቃላይ ብቻ እዛ ጋር ተጠቅሰዋል። የትንቢተ ኢሳያስ ላይ በባይብል ላይ አንብብ ብለው መጽሐፍ በሰጡት ጊዜ ማንበብ አልችልም። ከዛ ማቴዎስ ላይ ኢየሱስ ክርስቶስ ሄዶ ምንድን ነው ያለው? እኔ ብሄድ ይቻላቸዋልኝ፣ እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣም፣ እርሱም ከራሱ አንዳችን አይናገርም፣ ቃሌን በአፉ ያደርግላቸዋል፣ እርሱም ያከብረኛል ብሏል። ልክ ሱረቱ ሷፋት ላይ ምዕራፍ 61 ቁጥር 6 ላይ የእስራኤል ልጆች ወይ ከኔ በኋላ በሚመጣው ነቢይ ስሙ አህመድ የሚባል ወይም ደግሞ በሆነው ላበስራችሁ የመጣሁት ብሎ ዒሳ ብን መርየም ዓለይሂ ሰላም ተናግሯል ማለት ነው። ስለዚህ ባይብል ላይ ያሉ ያኔ እነሱ የመቀበል ያለመቀበል አምላካችን አላህ ሱብሓነሁ ወተዓላ ሱረቱል በቀራ ምን አለ መሰለሽ ያኔ ወድ እንዲሁም ሱረቱል አዕራፍ ላይ ያለና ያኔ ከልጆቻቸው በላይ ያቆሃል ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንተ ነብይ ሆይ እነዛ ይሁዶችና እነዛ ክርስቲያኖች እኮ ከልጆቻቸው በላይ ያቆሃል፣ ነገር ግን ለመቀበል ይከብዳቸዋል። አይሁዶች የማይቀበሉበት ትልቁ ኮንቴክስት ምንድነው? ለምን ከኢሳቅ አልሆነም ብለው ነው። ምክንያቱም ለእርድ የቀረበው ኢሳቅ ነው ብለው ስለሚያስቡ ኩራት ነው እንጂ ለሌላ ነገር አይደለም። ምክንያቱም ሱረቱል ኢምራን ላይ እነዛ ከሃዲያኖች ከተከራከሩ በላቸው እኔ ሰልሜያለሁ፣ ፊቴንም ለአላህ ሰጥቻለሁ፣ የሚከተሉኝም እንደዚሁ ፊታቸውን ለአላህ ሰጥተዋል። እናንተ የመጽሐፉ ሰዎች ወይ ሰለማችሁን? እናንተ ማይማኖች ወይ ሰለማችሁን ብለህ ጠይቃቸው። ከሰለሙ እሰይ፣ በእርግጥም ቅኑን መንገድ ተመሩ። አይ ደግሞ ካልሰለሙ እኛ ሙስሊሞች እንደሆነ መስክሩ በላቸው። አንተ ማድረስ እንጂ በአንተ ላይ ምንም ነገር የለም፣ አላህ በባሮቹ ላይ ተመልካች ነው ብሎ አላህ ሱብሓነሁ ወተዓላ ያስጠነቅቃቸዋል። ስለዚህ እንደ ባይብል ተጠቅሰዋል። ረሱል ሰለላሁ ዐለይሂ ወሰለም ትንቢተ ኢሳያስ ላይ፣ ዘዳግም ላይ፣ ማቴዎስ ላይ፣ ዮሐንስ ላይ ዒሳ ብን መርየም ዓለይሂ ሰላም እንደሚመጡ ኮንቴክስት አድርጓል። ከዚህ አንጻር ነው የምረዳውና እኔ በዚህ መልኩ ነው አጥንቼውም ያለፍኩትም ጓደኛዬም ጋር ውይይት ሳደርግበት ከመስለም በፊት የሚያስረዳችኝም የተረዳሁትም ከእስልምናም ከገባው በኋላ እንደ አዲስ ባይብልን የተመለከትኩበትም አይዲያ በዚህ መልኩ ነው። ሌላው ረሱል ሰለላሁ ዐለይሂ ወሰለም እንዴት ትቀበያቸዋለሽ ላልሽው ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ እኔ እሳቸውን ለመቀበል ብዙ ተቸግሬያለሁኝ። ወደ እስልምና ከመጣሁ በኋላ አንዳንድ መጽሐፍቶችን አንብቤ አላህን ለመቀበል ብዙ ጊዜ አልወሰደብኝም። አላህን አምላክ ነው ብዬ ለመቀበል ብዙ ምክንያቱም ባይብል ላይ ያለው ያህዌ ምናምን የሚለው ነገር ከዛ ጋር ሳዛምጀው ስለነበር ማለት ነው። ግን ረሱል ሰለላሁ ዐለይሂ ወሰለም ለመቀበል ብዙ ነገር ተቸግሬያለሁኝ። ያኔ ልቤን የሚነካኝ ነገር ምን እንደው ታውቂያለሽ? ምን ያህል አዛኝ እንደሆኑ እሳቸው
ምን ያህል ሩህሩህ እንደሆኑ የሆነች የስራ መጽሐፍ ነበረችኝ እችና እሷን ነበር ስመለከት የነበረው። ምክንያቱም ጥላቻዬን ለማስወገድ ያኔ በቃ እስኪ እኚህ ነቢይ ምን ያህል አዛኝ ናቸው፣ ምን ያህል ሩህሩህ ናቸው። ምክንያቱም ዓለም የሚንሰፈሰፍላቸው ነቢይ እስኪ እሳቸውን ማየት አለብኝ ብዬ ከዛ በኋላ በቃ ከሀገራቸው መባረራቸው፣ የመን ላይ ሄደው በየመን ሴቶች መወገራቸው፣ በውሻ መነከሳቸው፣ መድረሱ ራሱ ያ ነገር ለእኔ በጣም ልቤን የነካው ነበርና እንግዲህ ልጅ እስከመጣል ድረስ የደረሰባቸው ነብይ ናቸው። እና የደሞት ለማን ነው? በቃ ያኔ አላህ ሱብሃነሁ ወተዓላ በቃ ይወቅሳቸዋል። ለምን ራስህን ትጎዳለህ እያለ ይወቅሳቸዋል። ነው የሆነ በቃ ትንሽ እዚህ ጋር ልቤን ስለሚነካው ነው። እና ዛሬ በጣም ለመረጋጋት እየሞከርኩኝ ነው። ያው ባላፌ ስላስጨነኳቸው ማለት ነው። እና ይሄ ሁሉ ነገር የሆኑትን እኛ አዛኝ ነቢይ ለእኛ ብለው ነው አይደል? እና ከዛ አንጻር አሁን ላይ የሆነ ምን አለበት ብቻ የሆነ ኢድ ሲሆን ምናምን ታውቂያለሽ፣ ምን ባገኛቸው ይቅርታ ቢያደርጉልኝ የሆነ ምን አለ ለአንዴና ለመጨረሻ ጊዜ አፉ በሉኝ ብላቸው ላለሁ። ግን ብቻ እኔ እንጃ አዲስዬ፣ ይሄ የሚገለጥ ነገር አይደለም። የምናገረው ንግግር የእናንተ ነብይ ሴሰኛ ናቸው። የእናንተ ነብይ እኮ እንደዚህ ነው። አምላካችሁ እኮ ድንጋይ ነው። እንጃ አንዳንድ ጊዜ ያስጨንቀኛል። ራሴ የሚያስጨንቀኝ ነገር አላህ ተቀብሎኝ ይሆን እንዴ? አላህ እኮ ድንጋይ ነው ብለው ነበር። ረሱል ሰለም እኮ ሴሰኛ ናቸው እላቸዋለሁ። እሳቸው በቃ እኔ እንጃ ለምንድን አንድ ሰው ብዙ ሚስት ማግባት 9 ሚስት ማግባት ሴሰኛ ያስብላል? ለምንድን ነው ባይብል ላይ ያሉትን ነቢያቶች አልተመለከትኩትኝ? ብቻ አላውቅም። የሆነ አይምሮሽ የተደፈነ ጊዜ ከተደፈነ ምን ታደርጋለሽ? አይምሮሽ ሲደፈን አይምሮሽን ክፍት ስታደርጊው ነው እንጂ አይምሮሽን ክፍት ካላደረግሽው የሰው ልጅ የምትቀበይበት አዲስ መልካም ነሽ ቢሉኝ እኔ በራሴ አረዳድ ከተረዳሁትኝ አዲስ መጥፎ ነሽ ካልኩኝ መጥፎ ነሽ ልል እችላለሁ። ገባሽ? ልክ እሳቸውንም በዚህ ነበር የምመለከታቸው። በቃ የሆነ ጨካኝ አረመኔ አድርጌ በቃ የሆነ በቃ እኔ እንጃ። ግን እሳቸው በመሞቻቸው እንኳ ዘመን ለሴቶች ልጅ ክብር ያላቸው ነቢይ፣ ሴቶችን አደራ ያሉ ለኡመታቸው ከራሳቸው በላይ የሚጨነቁ ተርበው በሆዳቸው ድንጋይ የተሸከሙ ነብይ ናቸው። ያለማወቅ ግን ተዘልፌያቸዋለሁ፣ ያለማወቅ ግን ሰድቤያቸዋለሁ። ለእኔ ብለው ደምተዋል፣ ለእኔ ብለው ጥርሳቸው ተሰብረዋል፣ ለእኔ ብለው ተርበዋል። እኔ እንጃ ራሴን መውቀስ ነው የሚሆንብኝ። ታውቂያለሽ ያኔ ሁልጊዜ ኢድ በመጣ ሰዓት በጣም የሚያስለቅሰኛል። ህዝቡና ማህበረሰቡን ስመለከተው ምናል ህዝባቸውን ባዩት፣ ምናል የዓለሙ ብርሃን በነበሩ ኖሮ ብዬ የሆነ እኔ እንጃ። ለዓለማት የተላኩ የዓለም ብርሃን ናቸው። አላህ ሱብሃነሁ ወተዓላ ቀደም ሱረቱል ኢምራን ላይ ጠቀስ አድርጌው አልፌያለሁኝ። እና ለኡመታቸው ለህዝባቸው ብቻ ያኔ ስልሽ ቀደምት ነብያቶችን ያስተማሩትን አስተምሮ ነው እሳቸው የሚያስተማሩትኝ። ቁሉ ላ ኢላሀ ኢለላህ ቱፍሊሁን ነው። እና ኢሳ ብን መርየም ዓለይሂ ሰላምን ያስተማረውን አስተምሮ እሳቸው አስቀጠሉት። እንዳጠቃላይ አላህ ሱብሃነሁ ወተዓላ ወለቀድ በአስና ፊ ኩሊ ኡመቲን ረሱላ ብሏል። ለሁሉም ህዝቦች መልእክተኛን በእርግጥም ልከናል። ለምን ወጅተኒቡ ጣዖት፣ ጣዖትንም እንዲርቁ አላህ ሱብሃነሁ ወተዓላን በብቸኝነት እንዲገዙ ልክ እንደነ ኑህ፣ እንደነ ኢብራሂም፣ እንደነ እስማኤል፣ እንደነ ይስሐቅ እኚህ ነቢይ አላህ ሱብሃነሁ ወተዓላን በብቸኝነት እንድንሰብክ ነው። ሀታ አላህ ሱብሃነሁ ወተዓላ በቁርአኑ ላይ የአዩሃ ነቢይ
የሆነ የሚጠቅሳቸው የአየህ ረሱል እያለ ነው እና በአክብሮት ነው ምን ያህል አላህ ዘንድ እንኳ ምን ያህል ክብር እንዳላቸው አላህ ስብሐነ ወተዓላ የበፊቱንም ወንጀላቸውን እንኳን ምሮላቸው ልክ ምን ያህል አቢድ እንደሆኑ ምን ያህል ለጌታቸው ተገዢ እንደሆኑ ምን ያህል ለአላህ ስብሐነ ወተዓላ በቃ ምን ያህል ብቻ እንደ ያኔ ምንድነው አምልኮ ኢባዳ እንደሚፈጽሙ ይህን ከሳቸው ተረድቻለሁ ማለት ነው። እና እንደ አጠቃላይ ስነግርሽ አላህ ስብሐነ ወተዓላ ለዓለማት እንዴት ላካቸው ከሆነ ሱረቱ ካፍ ምዕራፍ 18 መጨረሻ አካባቢ ላይ እኔ እንደናንተ ሰው ነኝ በላቸው፣ ነገር ግን ከጌታ የሚወርድልኝን እንጂ ከራሴ አንዳችን አልናገርም ያኔ አይነት ነገር እና ረሱል ሰለምን አላህ ሱብሃነሁ ወተዓላ ወማ ሙሐመድን ምን ነበር ስለሰለ ይምላል የጣፋኝ እኔ አንዳንድ ጊዜ ወደ አረበኛው ስለምደባልቅ ነው። አሁን ሙሐመድ እንደሌሎች መልእክተኛ እንጂ ሌላ አይደለም ብሎ ሱረቱል ኢምራን ላይ ጠቅሷቸዋል። ልክ ኢሳ ኢብኑ መርየምን የመርየም ልጅ ይዛ እንደሌሎች ነብይ እንጂ ሌላ አይደለም እንዳለው ማለት ነው። ስለዚህ በዚህ መልኩ ተቀበያቸዋለሁ ሰለላሁ ዐለይሂ ወሰለም ማለት ነው። የኔ ወድ ይገባቸዋል። እኔ ዘንድ ረሱል ሰለላሁ ዐለይሂ ወሰለም ከእኔም በላይ ከቤተሰቤም በላይ ተወዳጅ መሆን ይገባቸዋል። ያንስባቸዋል እንጂ አይበዛባቸውም። ለእኛ ብዙ መስዋዕትነትን ከፍለዋል። ለዓለም ህዝባቸው እኛን ሳያዩ እሳቸው ናፍቀዋል። ወደፊት ለምንመጣው እዚህ አሁን ላለነው ትውልድ ረሱል ሰለላሁ ዐለይሂ ወሰለም ናፍቀዋል፣ ራሱ ተጨንቀውልናል ራሱ እና እኔ ማለት የምችለው እዚህ ላይ ኢንሻአላህ ከሀይዳቸው የምንጠጣ ከአውዱ ምንድነው ከሀውዱ ውሃ የምንጠጣ አላህ ያድርገን። ያኔ አላህ ሱብሓነሁ ወተዓላ ከእሳቸው ጎረቤት ይሰብስበን። ይበዛባቸዋል እንጂ አያንስባቸውም ልላቸው ፈልጌ ነው። ከሲጅን አላህ ነፃ ያውጣን ማለት ነው። ሲጅን ማለት ሱረቱ መጨረሻ ወደዚህ ወደታች ያለው የቁርአን አያ ላይ ሲጅንና ኢልይን የሚባሉ ሁለት ሀገሮች አሉ እና ሱረቱል ሙጠፈፊን ላይ አሁን ስለተደናገጥኩኝ በቃ እንትን አሉኝ ጠፋኝ ራሱ የቁርአን አንቀጽ ነው። ኢልይን የሚባሉ አሉና ሲጅን ማለት የከሃዲያኖች መኖሪያ ነው። ኢልይን ማለት ደግሞ በርዘኽ የሚባለው የአማኞች መኖሪያ ነው እና አላህ ሱብሓነሁ ወተዓላ ከዛ ከሚኖሩት እስከ ትንሣኤ ድረስ ያድርገን። ያኔ መቼ እንደምንሞት አናውቅም። አላህ በሱና ላይ በዚሁ አምልኮ ላይ በነቢያቶች መንገድ በሆነ በእስልምና ላይ አላህ ይግደለን ነው። ስለዚህ ያው ይህን ይመስላል ሳሳጥረው ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሌላ ሰው ጥያቄ ካለው ማስገባት ትችላለሽ። አዲስ ጥያቄዎች ስለሚኖሩትኝ ዳታ ማግኝተው ላይ ሶሻል ሚዲያ የሚከታተሉ አይመስለኝም። እህት ዘይነብ እና ተምሬ የሚባሉ እህቶች ናቸው። አላህ ሱብሓነሁ ወተዓላ ለዚህ ኑር ለሆነ መንገድ ያበቁኝ እነሱ ናቸው። ከጎኔ ሆነው አላህ ይጠብቃቸው። አላህ ሱብሓነሁ ወተዓላ ጀነትን ይወፍቃቸው እና እንዲሁም ኡስታዝ ወሂድ ወንድሜ የኔ አባት የኔ ውድ ወንድም ኑርልኝ። እንዲሁም ወንድም ሰልማን በጣም ምስጋና ላቅ ያለ ነው። ብቻ አላቅም ወሂድን ከምንም በላይ ላመሰግነው ፈልጋለሁኝ። እንደ አባትም እንደ ወንድምም እንደ መካሪም ብቻ ተቆጬም ወንድሜም አባቴም ነው። አላህ ይጠብቅህ እስከነ ልጆችህ። አላህ ሱብሓነሁ ወተዓላ ጀነተል ፊርዶስን አላህ ይወፍቅህ። አዘጋጅተሽ እንግዳ ስላደረግሽ ማለት ነው። ይሰማሻል? እሺ መርሃባ። በመጀመሪያ ግን አንድ የቁርአን አንቀጽ ልንገራችሁ። ሱረቱል ሂጅር ላይ አላህ ሱብሓነሁ ወተዓላ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ያኔ እነዛ ከሃዲያኖች በትንሣኤ ቀን ይሄ ለሁለት አይነት ነገር ነው የቁርአን አንቀጽ። እዚህ ዱንያ ላይም አንድ ሰዎች ሙስሊም እንሁን ብለው ያኔ ሙስሊም በሆነ ብለው ይመኛሉ፣ ነገር ግን ሙስሊም አይሆኑም ማለት ነው። ሌላው ምንድነው የትንሣኤ ቀን ምን ነው ሙስሊም በሆነ ብለው የሚመኙበት ያኔ ይሄን የቁርአን አንቀጽ በጣም ላስተነተነው ሰው በጣም የሚያስፈራና በጣም ከባድ የሆነ የቁርአን አንቀጽ ነው ማለት ነውና እዚህ ዱንያ ላይ ሙስሊም ሲሆን ነገ የመጨረሻ ላይ ድህነትን ለማግኘት ነው። ሌላው ወደ እስልምና ምን ልትገዢ መጣሽ፣ ማን ልታመልኪ መጣሽ የሚል ጥያቄ ነው።
አላህ ስብሐነ ወተዓላ በሱረቱ ዛሪያት ላይ ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን አለ። ሰውንም ጋኔንም አልፈጠርኳቸውም እኔም በብቸኝነት ሊገዙኝ ቢሆን እንጂ። ስለዚህ እኔ የተፈጠርኩትኝ የመጀመሪያው ስፈጠር ለመብላት ለመጠጣት ወይም ደግሞ ዝም ብዬ እንደፈለግኩ ለመኖር አይደለም። አላህ ስብሐነ ወተዓላን በብቸኝነት ተገዝቼ አላህ ስብሐነ ወተዓላን ደግሞ የመጨረሻ ቀን እነለዚነ እነዚያ እነለዚነ ቃሉ ረቡና አላህ እነዚያ ጌታችን አላህ ነው ያሉ ثم استقاموا ከዚያም ቀጣሉ ተተነዘሉ عليهم الملائكة በእነሱም ላይ መላእክቶች ይወርዳሉ። አላህ ተኻፉ አትፍሩም ይባላሉ። አላህ ተህዘኑ አትዘኑም ይባላሉ። አለቲ ኩንቱም ቱዓዱን በምትሰሩት ስራ ደግሞ ነገ ምን ይደረግላችኋል? ጀነትን ይመነዳሉ ማለት ነው። ስለዚህ ይሄንን ለማግኘት ነው ወደዚህ ያኔ የተፈጠርኩበት ዓላማም አላህ Subhanahu Ta'ala ለመገዛት ነው። አላህ Subhanahu Ta'ala ሰውንም ጋርንም አልፈጠርኳቸውም ኢለ ሊወሂዱኒ ወይም ደግሞ ሊያቡዱኒ እኔም በብቸኝነት ሊገዙኝ ቢሆን እንጂ እንዳለው አላህን በብቸኝነት ከተገዛሁኝ አዎ ነገ የመጨረሻ ቀኔ አላህ Subhanahu Ta'ala ፊት ስቆም በእርግጠኝነት ጀነትን አገኛለሁ ብዬ ስለማስብ ነው። የዘላለም ህይወት ማለት መጨረሻችን አምሮ በመጨረሻው ዓለም ላይ ወይም ደግሞ ቀብር ስንገባ መጨረሻችን እንዳምር ነው። ያኔ መቼም ሰውን ተሳሳችንንና ተውበት አድርገው ከሚመለሱት አላህ ያድርገን ለማለት ነው። እና ለዚህ ነው አላህ Subhanahu Ta'ala ሱረቱል በቀራ ላይ አንተ መሐመድ ሆይ እነዛ መልካም የሰሩትን እነዛ ያመኑትን አበስራቸው በመልካም ነገር አበስራቸው። ያኔ በመጨረሻው ቀን ምንድነው የሚያበስራቸው ከተባለ ጀነትን ነው የሚያበስራቸው ረሱላህ ሰለላሁ ዐለይሂ ወሰለም። እና ሶስተኛ ሰባህ አካባቢ ላይ ወበሽሪ الذين آمنوا وعملوا الصالحات የሚል የቁርአን አንቀጽ አለ። በጣም የምወደው ላስተነተለውና ተደቡር ላደረገው ሰው በጣም የሚገርም የቁርአን አንቀጽ ነውና በብዙ ቦታ ላይ ስለ ድህነት ቁርአን ላይ ተጠቅሷልና ያው ብዙ ማለት ይቻላል፣ ግን እናሳጥረው። ማዳም ሳትመጣ ጥያቄ ያለው ሰው እንዲንቀበል ማለት ነው የጀማ ይህን ነው። ሰላም አዲስዬ ባረካላሁ ፊክ። ጮኩብሽ እንግዲህ አፉ በኝ።